የሰማዕቷ የቅድስት አርሴማ ዓመታዊ የዕረፍት በዓል የጅማ ሀገረ ስብከት ዋና ስራ አስኪያጅ መላከ ሰላም ተስፋ ሚካኤል አሰፋ፣ የጅማ ሀገረ ስብከት የመምሪያ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች በተገኙበት በጅማ ደብረ ሳህል ቅዱስ ሚካኤል ካቴድራል ቤተክርስቲያን በታላቅ ድምቀት ተከበረ። የሰማዕቷ የቅድስት አርሴማ ዓመታዊ የዕረፍት በዓል በየዓመቱ መስከረም 29 በታላቅ ድምቀት ይከበራል። በዕለቱ ሊቃውንተ ቤተክርስቲያን ያሬዳዊ ዝማሬ አቅርበዋል። የሰማዕቷ የቅድስት አርሴማን የሚያወሳ ዝማሬ ያቀረቡት ደግሞ የደብሩ ፍኖተ ብርሃን ሰንበት ትምህርት ቤት አባላት ናቸው። ዕለቱን አስመልክቶ ሰፋ ያለ ትምህርተ ወንጌል አገልግሎት የሰጡት የጅማ ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ መጋቢ ሃይማኖት መምህር ወንዳለም ጫን ያለው ናቸው። በቆዳቸው ብራና፣ በአጥንታቸው ብዕር፣ በደማቸው ቀለም ክርስትናን ጽፈው አለፉ። ክብር ለመድኃኔዓለም ይሁን። ለዚህ ነው የምናከብራቸው፣ ለዚህ ነው ከፍ ከፍ እናደርጋቸው። አዎ እንዲህ አድርገው በሕይወት ራሳቸው ከመስጠት የበለጠ ሰማዕትነት የለም። ዛሬ እኛስ ራሳችን ሰጥተናል ወይ? ልባችን ከክርስቶስ ጋር ነው ወይስ ከዓለም ጋር? ወይስ መሀል ሰፋሪ ነው? የቅድስት አርሴማን ሕይወት በትክክል እያየን ነው ወይስ ምንድን? የጅማ ሀገረ ስብከት ዋና ስራ አስኪያጅ መላከ ሰላም ተስፋ ሚካኤል አሰፋ በዓሉን አስመልክቶ የሚከተለው መልእክት አስተላልፈዋል። ተጋድሎ ላይ ላሉ ምዕመናን ትምህርት እንዲሆነን ታስተምረናለችና የእነዚህ እናቶቻችን ሕይወት ክርስትናን የሰበኩበት ነው። ኢየሱስ ክርስቶስን መስክረው ነው የሞቱት፣ ሌላ አይደለም። የዓለም መድኃኒት መሆኑን፣ ወደ ዓለም የመጣው ዓለምን ለማዳን መሆኑን፣ የአብ ብቸኛ ልጅ የድንግል ማርያምን ብቸኛ ልጅ ወልድ ኢየሱስ ክርስቶስ ሥጋ ለብሶ በምድር ላይ በመገለጡ ሌላ ሳይሆን አምላክ ወልደ አምላክ ነው፣ ያዳነን እሱ ነው ብለው ዘላለም አምላካችን ነው ብለው ይሄንን በአሕዛብ ዘንድ መስክረው ያለፉበት ነው። ዛሬ ቀበሌ ሊቀመንበር ጠርቶ ቢቆጣን ምንገባበት ምናጣ ብዙዎች ነን። እንኳን የአንድ ሀገር ንጉሥ ቁጭ ብሎ ባለበት አደባባይ ያለ ፍርሃት መስክሮ መሞት ይሄ እግዚአብሔር ሲፈቅድ ነው፣ መንፈስ ቅዱስ ሲያግዝ ነውና ሁላችንንም አምላካችን እግዚአብሔር በሃይማኖታችን እንዲያጸናን ቅዱስ መንፈሱ እንዲያሳድርብን ቅዱስ ፈቃድ ይሆንልን። በመጨረሻም በጸሎተ ቡራኬ መርሃ ግብሩ መጠናቀቁን የጅማ ሀገረ ስብከት መገናኛ ብዙሃን ዘግቧል። አንተ